ሰላም ጤና ይስጥልን እንደምን አላችሁ ቤተሰብ በያላችሁበት አክብሮታዊ ሰላምታዬ እንዲደርሳችሁ ቸሩ ሁሉ እየተመኘው ዛሬ ደግሞ ሁላችንም ልንወደውና የራሳችንን ሐሳብ ልናራምድበት በቆይታችን ልናተርፍበት በመንችለው የተሻለ ሐሳብ ላይ መጥቻለሁ። በእርግጠኝነት በቆይታችን እናንተም የራሳችሁን ሐሳብ በኮሜንት ሴክሽን እያስቀመጣችሁ የኔን ሐሳብ ከራሳችሁ ህይወት ጋር እያወዳደራችሁና እያነጻጸራችሁ አሁን ያላችሁበትን ሁኔታ ክሮስ ቼክ በምታረጉበት ሐሳብ ላይ ቆይታ እናረጋለን። አብራችሁኝ ስትቆዩ ቻናሉን ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ሐሳቤን ይደግፋል የበለጠ ርቀት ለመጓዝ ያስችላል በምትሉትን ሐሳብ በኮሜንት ሴክሽን ላይ እያስቀመጣችሁልኝ አብረን እንቆይ። ይህን ስለምታረጉ ከወዲሁ በጣም አመሰግናለሁ። ዛሬ ደግሞ እንግዲህ ቆይታ የምናረግበት ርዕሰ ጉዳይ እንደተለመደው ሁሉ በማህበራዊ ሁነቶች ላይ በማህበራዊ ክዋኔዎች ላይ አንተ ከራስ ጋር ያለህን ግንኙነት አንተ ራስን ምን ያክል ታውቀዋለህ? አንተ ላንተና ለቤተሰብ ለህይወት የምትከፍለው ዋጋ ምን ይመስላል? አንተ በዙሪያ ስላሉ ሰዎች ምን ያክል ግንዛቤ አለህ? እና ትላንትናህ ምን ይመስላል? ዛሬ ያለበት ሁኔታስ እንዴት ነው? ከትላንት ከዛሬ ደግሞ ነገ ራስን ለማሻሻል ምን ያክል እየሞከርክ ነው? ምን ያክል ርቀት እየተጓዝክ ነው? በሚል ሐሳብ ላይ ነው ቆይታ የምናረገው። ከወዲሁ አመሰግናለሁ። እናንተ ወዳችሁና ፈቅዳችሁ አብራችሁኝ እንግዲህ በዛሬው ቆይታችን ደግሞ በርዕሰ ጉዳይነት የምናነሳው ዋጋ የምትከፍልለትን ጉዳይ ግን አውቀዋል ይላል ርዕሱ። እንግዲህ ቤተሰብ በአንድም በሌላም ሁላችን በእያንዳንዳችን የህይወት ተሞክሮ በእያንዳንዳችን የህይወት እንቅስቃሴ ብዙዎቻችን ዋጋ ስለምንከፍልለት ነገር ያን ያክል ግንዛቤ የለምና በአንድም በሌላም ራሳችንን የሚያሳጣንንና እንቅስቃሴዎቻችንን ሁሉ ትርፋማ እንዳንሆን ከሚያረጉን ነገሮች ላይ ራሳችንን በቀላሉ የማራቅ ራሳችንን አስተውሎት በተሞላበት ሁኔታ የመንቀሳቀስ እድላችን አናሳ ነውና ዛሬ ይህንን በጥልቀት የምንወያይበትና እናንተ የራሳችሁን ሐሳብ የምትወስዱበት ቆይታ ስለሚኖረን በእርግጠኝነት እናንተም ሐሳባችሁን እያስቀመጣችሁ እንደምትሄዱ አልጠራጠርም። ዛሬ ሐሳብ እያነሳን ከምንወያይባቸው ሐሳቦች መካከል ዋጋ የምትከፍልለትን ጉዳይ ግን አውቀዋል? ኩዌስችን ማርክ። ብዙዎቻችን እኛ ከምናተርፍበት በዘለለ እኛ በምንፈልገው ርቀት መጓዝ ከምንችልበት ጉዳይ በዘለለ እኛ ራሳችንን ልናተርፍበት ከምንችለው ጉዳይ በዘለለ ብዙ ጊዜ ለሰዎች መስዋዕትነት የምንከፍለው እንበዛለንና መስዋዕትነት መክፈላችንን ባልከፋ፣ ለሰው ሲባል ደግ ነገር ማድረጋችንን ባልከፋ፣ ለቤተሰብ ሲባል ደግ ነገር ማድረጋችንን ባልከፋ፣ ለጓደኛ ሲባል ደግ ነገር ማድረጋችንን ባልከፋ፣ ምላሹ ግን በዛ ደረጃ ነው ወይ? አንተ መስዋዕትነት ስትከፍልላቸው የኖር ሰዎች የራስህን ህይወት ጥለህ አንተ መኖር ያለብህን መኖር ሳትችል አንተ እንደ ጓደኛ አስፈላጊውን ነገር ሁሉ አሟልተህ ለራስ የተሻለ ርቀት መሄድና ማህበራዊ ክዋኔዎች ላይ ያላንዳችም ስጋት ተገኝተህ መኖር እየቻልክ የኔ ነገ ይደርሳል፣ ቅድሚያ ለቤተሰቦቼ፣ ቅድሚያ ለደካማ እናቴ፣ ቅድሚያ ለደካማ አባቴ፣ ቅድሚያ ለታናሽ ወንድሜ፣ ቅድሚያ ለታናሽ እህቴ እያልክ በአንድም በሌላም የተፈቀደልህን ዘመን መኖር በሚገባ ህይወት ልክ ሳትኖር ብዙዎቻችን በተለያየ የህይወት ውጣ ውረድ ውስጥ እየኖርን ቅድሚያ ለሰዎች እንኖራለንና አንተ የተፈቀደልህን ዘመን እየኖርከው ነው ወይ ብለን ስናስብ ብዙዎቻችን በዛ ደረጃ እየኖርን አይደለም። ዛሬ በምናረገውም የሐሳብ መለዋወጥ የሐሳብ መወዋስ እንደሚታወቀው በአንድም በሌላም እኛ ኢትዮጵያውያን በብዛት ቤተሰቦቻችንን ጨምሮ ለራሳችን የሚሰጡን ግምት ለራሳችን የሚያስቀምጡልን እናንተ መኖር ባለባችሁ ልክ እናንተ መኖር በሚገባችሁ ቁመናና ወርድ ልክ አብዛኛውን ጊዜ ለቤተሰብ ተገዥ ከሆናችሁ፣ ለቤተሰብ ቅን ከሆናችሁ፣ ለቤተሰብ ታዛዥ ከሆናችሁ፣ ቤተሰብ በሚፈልገው ጊዜና ቦታ እንደፈለገው የሚያንቀሳቅሳችሁ ከሆነ፣ እንደ ማቴሪያል የሚጠቀማችሁ ከሆነ በህይወታችሁ ያን ያክል አትራፊ የመሆን እድላችሁ ዛት ማች ስለሚሆን ብዙዎቻችን እዚህ ጋር ኮንሰርነር ሆነን ሐሳብ ሰጠን አናቅም። ለመስጠትም የምንፈልግ ሰዎች ብዙዎች አይደለንም። ሰዎቹም እንደ ባህል የተለመደው ነገር
የራሳችንን ችግር አጉልቶ የማውጣት ነገር፣ የራሳችንን ብሶት የመናገር ነገር፣ በቤተሰባችንና በራሳችን ዙሪያ ያለውን ነገር የመናገር የማውጣት ባህል የለምና ስንቶቻችንን ግን በዚህ ተጎጂ የሆነው ነው? ስንቶቻችንን በዚህ ዙሪያ ራሳችንን በሚፈለገው ርቀት ልክ መጓዝ ሳንችል ራሳችንን ማገዝ ባለብን ልክ ሳናገዝ መፍጠር ያለብንን ቤተሰብ ሳንፈጥር መኖር ያለብንን ህይወት መኖር ሳንችል የምንቀሮች ብዙዎች ስለሆን እዚህ ጋር እያንዳንዷን እንቅስቃሴ ጥንቃቄ በተሞላበት አይነት አኳኋን መሄድ አለብን። እያንዳንዷን እንቅስቃሴያችን ልናተርፍበት በምንችልበት ሁኔታ መጓዝ መቻል አለብን። እያንዳንዷ እንቅስቃሴያችን የሚዳሰስ የሚጨበጥ ሐሳብም ሆነ ቁስ ልናተርፍበት በምንችለው አይነት መንገድ መንቀሳቀስ አለብን ብለን እንደ ሐሳብ እዚህ ጋር ስናነሳ በአንድም በሌላ ብዙዎች ራሳቸውን ቅድሚያ ለሌሎች እየሰጡ ራሳቸው መኖር ሲገባቸው ቅድሚያ ለሰዎች እየኖሩ በህይወታቸው ስለሚገጥማቸው ውጣ ውረድ ህይወታቸው እንደታሰበው ሳይሄድ በህይወታቸው ውጤታማ መሆን ባለባቸው ልክ ውጤታማ ሳይሆኑ ሲቀሩ ይህንን ክሬዲት የሚሰጣቸው ለኛ ስትል ነው አንተ በዚህ ደረጃ የተጎሳቆል፣ ለኛ ስትል ነው አንተ በዚህ ደረጃ የወደቅ የሚል ቤተሰብ ስለሌለ በአንድም በሌላም በዙሪያችን ያሉ ሰዎች አብዝተን ለነሱ እንደ ኪስ ቦርሳ ሰርቪስ የምንሰጣቸው ከሆነ በአንድም በሌላም ሁኔታዎቹ ሳይሳካልን አጋጣሚዎቹ ሳይፈቅድልን ቀርተን እነሱ በሚፈልጉ ልክ መገኘት ካልቻል እነሱ ከኛ የሚፈልጉትን ሰርቪስ መስጠት ካልቻል ምላሻቸው ለኛ ቀና የሚባል አይደለምና ብዙ ጊዜ ቅድሚያ ለራስ መስጠት መቻል አለብስል፣ ቅድሚያ ራስን ማክበር መቻል አለብስል፣ ቅድሚያ መኖር ያለብህን ህይወት ራስ ኑረው ስል ሌሎች ሰዎችን ማገዝ ካለብህ፣ ሌሎች ሰዎችን መርዳት ካለብህ፣ ለሌሎች ሰዎች ችግር መገኘት ካለብህ ራስን ሌብል ባረክበት ሁኔታ መሆን መቻል አለበት። ራስን ወደ ተሻለ ሌብል አድርሰ መሆን መቻል አለበት። የራስን ህይወት ብዙ ርቀት ይዘህ ተጉዘህ መሆን መቻል አለበት ነው። እንግዲህ እንደሚታወቀው በእኛ ሀገር ነባራዊ ሁኔታ ብዙ ጊዜ ደፍረን አንናገረውም እንጂ ብዙ ጊዜ ሽፋን እንሰጠዋለን እንጂ ብዙ ጊዜ በዚህ ሁኔታ በሶሻል ሚዲያ ላይ መምጣት አንፈልግም እንጂ እንደምታውቁት በአንድም በሌላም በዙሪያችን ያሉ ሰዎችን ተገንዝበን ያላቸው ለኛ አመለካከት ለኛ ህይወት መቃናት ያላቸውን አስተዋጽኦ ብዙዎቻችን ከግንዛቤ ሳናስገባ ነው የምንኖረው። ብዙዎቻችን ያን ያክል ክሬዲት አንሰጠው። ብዙዎቻችን ያን ያክል ዋጋ አንሰጠው። ምድር ላይ ባለ ቆይታ ምድር ላይ ባለ ህይወት ደግሞ እያንዳንዱ እንቅስቃሴን በጥንቃቄ ካላየህ ከየት ተነስተ የት መሄድ እንዳለብህ ትላንትና የነበሩብህን ክፍተቶች ዛሬ እንደ መማሪያ ካልተጠቀምካቸው ዛሬ ያለህበትን ሁኔታ ደግሞ ለነገ እንደ መሰላል እንደ መሸጋገሪያ ካልተጠቀምክበት ነገ የሚጠበቅብህን የሚገባህን መኖር ያለብህን ህይወት ማለፍ በሚያስችል ሁኔታ ላይ ሳትሆን ትቀርና የሆነ ጊዜ እየበሰልክ ስትሄድ የሆነ ጊዜ ነገሮችን አንደርስታንድ ስታደርግ የሆነ ጊዜ ነገሮችን ስትረዳ ከራስ ጋር ትጣላለህ፣ ከተፈጥሮ ጋር ትጣላለህ፣ ከቤተሰብ ጋር ትጣላለህ። ራስህን ሰላም ትነሳዋለህና እያንዳንዷ ነገር በጥንቃቄ ማየት መቻል አለብን በሚል ርዕስ የቆየ ነው። ዛሬ ለመግቢያ ያክል ይሄን ካል በሌላ ጊዜ እናንተን ሐሳብ አስተያየት በመያዝ ሰፋ አድርገን እንመለስበታለን። ለዛሬ የነበረን ቆይታ ይህን ይመስል ነበር። ስለተከታተላችሁ ላይክ በማድረግ ሰብስክራይብ በማድረግ ኮሜንት በማድረግ
አብራችሁን ስላላችሁ የእናንተ ላይክ ማድረግ፣ የእናንተ ኮሜንት ማድረግ፣ የእናንተ ሰብስክራይብ ማድረግ እኛ በምንፈልገው ርቀት መጓዝ እንድንችል ጉልበት ነውና እናንተ ሰብስክራይብ ስታደርጉ የቤተሰብነት ፊርማችሁን እያለገሳችሁን ነውና እናንተ ላይክ ስታደርጉ የተሻለ ርቀት መጓዝ እንድንችል እያገዛችሁን ነውና እናንተ ኮሜንት ስታደርጉ በጎደለው ሐሳባችን ላይ ሐሳብ እየሞላችሁ ነውና ይህን ስለምታረጉ እጅግ በጣም ነው የማመሰግነው። በሌላ ጊዜ በሌላ ፕሮግራም እስከምመለስ መልካሙን ሁሉ ተመኘው። ጤና ይስጥልን።